الحمد لله أحمده سبحانه حمدا يوافي نعمه ويكافئ مزيده وأصلي وأسلم على خير خلق الله محمد وعلى آله وأصحابه أما بعد السلام عليكم ورحمة الله وبركاته ስለ መውሊድ ጉዳይ ያወራን ነው። በተደጋጋሚ ስለ መውሊድ ጉዳይ ማንሳታችን አትጥሉት። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለምን የወደዱ እሳቸውን ማላቅ የፈለጉ አመቱን ሙሉ ያልቋቸዋል፣ አመቱን ሙሉ ይከተሏቸዋል፣ እድሜ ልካቸውን በሙሉ የእሳቸውን ፈለግ ይከተላሉ። ነገር ግን እንደ መውሲም ደግሞ ረቢዕ አልአወል ላይ የተለየ ፍቅር ለማህበረሰቡ መስጠት ይፈልጋሉ ዑለማዎቻችን። ማህበረሰቡን በተለየ መልኩ ለማስተማር ይጠቀሙበታል። ይህ ተግባር ቢድዓ ነው የሚሉ ወንድሞቻችን ደግሞ ተበራክተው ስላሉ ያለ አግባብ ንሱሶችን እየቆረጡና እየቀጠሉ የተለያየ ሴናሪዮ የሚፈጥሩ ወንድሞች ስለበረከቱ እንዲህ አይደለም አካሄዱ፣ የዑለማዎቻችን መንገድ ይህ አይደለም የሚለውን ነገር ደጋግሞ ለማሳየት ለመማማር ለልህ ሳይሆን ለመማማር ይሄን ነገር ደጋግመን ማንሳታችንን አትጥሉት። ሁላችንም የሰለፎችን መንገድ እንከተላለን። ሁላችንም የነብዩን አለይሂ ሰላቱ ወሰላም ጎዳና እግር በእግር እንከተላለን ካልን በንግግር ሳይሆን በተግባር ነው ማስገኘት ያለብን። ካልሆነ የሌላ ታሪክ ነው የሚመጣው ማለት ነው። መውሊድን የሚከለክሉ ወንድሞቻችን በዋናነት የሚያመጡት ማስረጃ ወይንም መከራከሪያ ነጥብ ሀል ፈዓለሁ ረሱል የሚል የመጀመሪያ ጥያቄያቸው። መውሊድን ነብዩ አለይሂ ሰላቱ ወሰላም ተግብረውታል እንዴ? የታለ አሳየኝ እስኪ፣ የታለ ቁርአኑ ላይ፣ የታለ ሐዲሱ ላይ፣ የታለ ተግባራቸው ላይ ነው የሚሉት። እዚህ ቦታ ላይ መስአለተ ተርክ ይመጣል። እኛም እንላችኋለን ሀል ኩሉ ማ ተረከሁ ረሱሉ ሰለላሁ ዐለይሂ ወሰለም፣ ረሱል ሰለላሁ ዐለይሂ ወሰለም የተውት ነገር በሙሉ ሀል ሁወ ሐራም ነው ሕክሙ እናንተ ዘንድ? እንደዚያ ነው ብላችሁ የምታምኑ ከሆነ ከም ወከም ስንትና ስንት ነገሮችን ነብዩ ዐለይሂ ሰላቱ ወሰላም ትተዋል። ነገር ግን እናንተ የምትጠቀሙት እናንተም እኛም ሁላችንም ኢኳሊ የምንተገብራቸው በርካታ ስራዎች አሉ። ከም ወከም አይነው እነዚህን ነገሮች በተለያየ ሙስጠላሃት እንዲህ አሻሽተን ቀባብተን ምናምን እናመጣበት አግባብ አለ። ግን ፈህዋውን ምንም አይገፋው። ሚስጥሩ ተመሳሳይ ነገር ነው። ስያሜውን ቢድዓ ሐሰና አላችሁት፣ ስያሜውን መሳሊህ አልሙርሰላም አላችሁት፣ ስያሜውን ቢድዓ ኢዳፊያም አላችሁት። ዞሮ ዞሮ በተግባር ደረጃ ያን ተግባር እናንተም እኛም ኢኳሊ እየተገበርነው ነው። ነገር ግን ይህን ተግባር ሀል ፈዓለሁ ረሱሉ ሰለላሁ ዐለይሂ ወሰለም ረሱል ሰርተውታል ስንል አልሰሩትም በፍጹም፣ ሁላችንም እንደምንስማማው። ኢዘን መስአለተ ተርክ ለደል ኡሱልይን የኡሱል ዑለማዎች ዘንድ ረሱል ሰለላሁ ዐለይሂ ወሰለም ያልሰሩትን ስራ ምንድን ነው ያሉት የሚለውን ነገር እንይ። ረሱል ሰለላሁ ዐለይሂ ወሰለም ያልሰሩት ስራ በሙሉ ضላላ ነው ትሉናላችሁ። እንዲህ ማለት ይቻላል ለዚህ አባባል ተረከ ነቢዩ ሰለላሁ ዐለይሂ ወሰለም ጁምለተ ሚነል አሽያእ ሊአስባብ ሙኽተሊፋ። ረሱል ሰለላሁ ዐለይሂ ወሰለም የተለያዩ ነገሮችን ለሆኑ ምክንያቶች ትተዋል። ወለም የዱለ ሙጀረዱ ተርኪሂ ለሃ ዐላ ሑርመቲሃ። ታዲያ እነዚህን ነገሮች ረሱል ሰለላሁ ዐለይሂ ወሰለም መተዋቸው ሐራም፣ ያ የተተወው ነገር ሐራም ለመሆኑ አመላካች ነገር አላገኘንለትም። ለምሳሌ ይህንን ምሳሌ እንውሰድ እስኪ። ተረከ ነቢዩ ሰለላሁ ዐለይሂ ወሰለም ሀድመል ከዕበቲ ሊኢዓደቲ ቢናኢሃ ዐላ አሳሳት ነቢይላሂ ኢብራሂም ሰለላሁ ዐለይሂ ወሰለም ኸሽየተ አን የንፊረ መን አስለመ ሚን ቀሪብ ሚነል ኢስላም ወኸሽየተ ፊትነቲ መን ለም ዩስሊም ባዕዱ። ረሱላችን ሙሐመድ ዐለይሂ ሰላቱ ወሰላም ካዕባን አፍርሰው ድሮ ነቢዩላህ ኢብራሂም ሰርተውት በነበረበት አግባብ ሕጅር ኢስማዒልን ውስጥ አስገብተው ነበርና መጀመሪያ የሰሩት ነቢዩላህ ኢብራሂም ያን አድርገው ሊሰሩት ፈልገው ግን በሁለት ምክንያት ይህንን ስራ ሳይሰሩ ቀሩ። አንደኛ አዲስ የሰለሙ ሰዎች እንዳይፈተኑ፣ ሁለት አዲስ የሚሰልሙ ሰዎችም እንደዚሁ እንዴት ይሄን ያደርጋል፣ ይሄን ቅዱስ የሆነ ስፍራ እንዴት ያፈርሳል ብለው ሌላ ሹብሃ እንዳይፈጠርባቸው ይህንን መተዋቸውን ሚቲ ዓኢሻ በዘገበችው ሐዲስ ታስታውሰናለች። ፊ ዓህዲ ዓብድላህ ብን ዙበይር ኡዒደ ቢናኡል ከዕበቲ
በአብዱላህ ኢብኑ ዙበይር ዘመን ግን የካዕባ ግንባታ እንዳዲስ ተገነባ ማለት ነው። ካነ ቀድ ሰሚዐ ሚነ ሰይደቲ ዓኢሸተ ሐዲሰን የቁሉ ፊህ ነቢዩ ሰለላሁ ዐለይሂ ወሰለም ሰይዱና አብዱላህ ኢብኑ ዙበይር እንዳዲስ የገነቡበት ምክንያት ይህንን የሰይደተ ዓኢሻን ሐዲስ ነቢያዊ መልእክት ሰምተው ስለነበረ ነው። እንዲህ ብለው ነበር ነቢዩ ዐለይሂ ሰላቱ ወሰላም ለውላ አነ ቀውመኪ ሐዲሱ ዓህድን ቢኩፍሪን ለሀደምቱ ልከዕበተ ወበነይቱሃ ዐላ ቀዋዒደ ኢብራሂመ አይ ضم الحجر أيضا ولجعلت لها بابا يدخل الناس منه وبابا يخرجون منه ያንቺ ህዝቦች ወደ እስልምና አዲስ የገቡ ባይሆኑ ኖሮና እንደው በእስልምና ይፈተናሉ ብዬ ሹብሃት ይፈጠርባቸዋል ብዬ ባልፈራሁ ኖሮ በነቢዩላህ ኢብራሂም ቀዋዒድ ማለትም እሳቸው በሰሩበት አሰራር እሰራው ነበረ። ሒጅር ኢስማዒልን ውስጥ አስገብቼ እንደገና ሁለት ባብ አድርጌ አንደኛው በር የሚገቡበት ሌላኛው በር ደግሞ የሚወጡበት አድርጌ መስራትን አስቤ ነበረ፣ ግን በዚህ ምክንያት ተውኩኝ የሚለውን ሰይዱና አብዱላህ ኢብኑ ዙበይር ሰምተዋል ከሜቴ ዓኢሻ ማለት ነው። በኋላ እንዲህ አድርገው በዘመናቸው ገነቡት ማለት ነው። እንደምታዩት ይሄኛው ሰይዱና ኢብራሂም ዓለይሂ ሰላም የገነቡት ይሄ ነው። ያቺ ግማሿ ሰርክል ሒጅር ኢስማዒል ትባላለች። እሷ ውስጥ ካዕባ ውስጥ ነበር የነበረችው ማለት ነው። በፊት ነቢዩላህ ኢብራሂም ሲገነቡ እንዲህ ነበር። በሆነ ወቅት ነው ካዕባ ችግር ደርሶበት ከዚያ በኋላ ሲገነባ እጥረት አጋጥሟቸው ጠበብ አድርገው ሒጅር ኢስማዒልን ውጭ ላይ አድርገው የገነቡት ማለት ነው። ይችኛዋ ቢናኡ ቁረይሽ የምትባለው ያቺ ናት። ቁረይሾች ሲገነቡት በዛ መልኩ ነው የገነቡት ማለት ነው። አሁን ነቢዩ ዓለይሂ ሰላቱ ሰላም እንዲገነባ የፈለጉት ይሄኛው ነው። ሒጅር ኢስማዒልንም ወደ ውስጥ አስገብተው በዚህኛው ቅርጽ መሰረት ነው እንዲገነባ የፈለጉት። ታዲያ ይህንን ምኞታቸውን በዚህ መልኩ ሰይዱና አብዱላህ ኢብኑ ዙበይር አስተካክለው ገነቡ ማለት ነው። የነቢዩና ዓለይሂ ሰላቱ ሰላም ትንቢት ተፈጻሚ ያደረጉ ማለት ነው። ፊ ሑክሚ ዓብድላህ ኢብኑ ዙበይር ተሀደመት ልከዕበቱ ቢሰበብ ሒሳሪ ጀይሽ ልሐጃጅ استغل ابن الزبير الفرصة طبق ما سمع من السيدة عائشة مما نقلته عن النبي صلى الله عليه وسلم فأعاد بناءها على قواعد إبراهيم فأدخل الحجر في البناء وجعل لها بابين أحدهما للدخول والآخر للخروج وكلاهما ملاصق للأرض. بسيدنا عبد الله بن الزبير وقت حجاج እንግዲህ ሰይድና አብዱላህ ኢብኑ ዙበይርን ያው መጨረሻ ላይ በምን ምክንያት ሸሂድ እንደሆኑ ይታወቃል። በጣም አሰቃቂ በሆነ አግባብ እሳቸው ገሏቸዋል፣ ሸሂድ ሆነዋል። ያኔ ሒሳር በተደረጉበት ወቅት ያው በተለይ በመንጀኒቅና መሰል ነገሮች ሲወራወሩ ካዕባ ጉዳት ደርሶበት ነበረ። እዛው ሒሳር ላይ ያሉ እሳቸው ካዕባን የነቢዩና ዓለይሂ ሰላቱ ወሰላም ፍላጎት ማሳካት ይፈልጉ ስለነበረ ካዕባን ወደ ነቢዩላህ ኢብራሂም አሰራር ይዘት መለሱና በዚህ መልኩ ገነቡት ማለት ነው። ሒጅሩን አስገቡት ካዕባ ውስጥ። ከዛ ደግሞ ሁለት በር እንዲኖረው የአላህ መልእክተኛ ይፈልጉ ነበረ። አንደኛው መግቢያ አንደኛው መውጫ፣ እሱም ከመሬት ጋር መሬቱ በሩ ከመሬት ጋር ሙላሲቅ የሆነ ማለት ነው። በዚህ መልኩ ገነቡት ማለት ነው። ከዚያስ በኋላ በዓብዱል መሊክ ኢብኑ መርዋን የስልጣን ዘመን ወቅት ለማ ወሰለ ዓብዱል መሊክ ኢብኑ መርዋን ኢለል ሑክሚ በትረ ስልጣኑን በያዘ ጊዜ ዓብዱል መሊክ ኢብኑ መርዋን ዓለይሂ ረሕመቱላህ ወቀተለ ኢብኑ ዙበይር ኢብኑ ዙበይርን በገደለ ጊዜ ያው ሐጃጅ አማካኝነት ማለት ነው። አመረል ሐጃጅ ቢኢዓደቲ ቢናኢል ከዕበቲ ኢላ ማ ካነት ፊ ዓህዲ ቁረይሽን ፈአኽረጀል ሒጅረ ወአግለቀል ባበ ሳኒየ ወረፈዐል ባበል መውጁደ ዐኒል አርዲ። በጣም ቢገርም እኮ ነው ወላሂ በዚህ ቅዱስ ስፍራ ይሄን ያህል መጫወት። ሰይዱና አብዱላህ ኢብኑ ዙበይር የነቢዩን ዓለይሂ ሰላቱ ወሰላም ትንቢት ወይም ደግሞ ፍላጎት ለማሳካት ብለው እሳቸው እንደፈለጉት አድርገው ገነቡት። ምክንያቱም ያ ዒላው ስለተወገደ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ያልገነቡበት ዒላው ምክንያቱ ስለተወገደላቸው አልሑክሙ የዱሩ መዓ ዒለቲ ውጁደን ወዐደማ ነው። ስለዚህ በዚህ ወቅት ማንም የሚፈተን ሰው ስላልነበረ ያን ገነቡ። ከዚያ በኋላ አብዱላህ ኢብኑ ዙበይር ተሸንፈው ሸሂድ ከሆኑ በኋላና ከተገደሉ በኋላ ምን ብሎ አዘዘ? ዓብዱል መሊክ ኢብኑ መርዋን ሐጃጅ ኢብኑ ዩሱፍ አሰቀፊን
በል ካዕባን ወደ ነበረበት መልስ ብሎ ወደ ቁረይሾች ወደ ገነቡት አገነባብ አሁን ወዳለው ይዘት ተመለሰ ማለት ነው። بعد ذلك بزمان فكر أحد الخلفاء أن يرجع فيبنيها كما جاء في الحديث فاستشار الإمام مالكا رضي الله عنه ከዚያ በኋላ በኢማሙ ማሊክ ዘመን የነበረ አንድ መሪ የነብዩን አለይሂ ሰላቱ ወሰላም ፍላጎት ለማሟላት አሁንም አብዱላህ ኢብኑ ዙበይር ገንብተውት ወደ ነበረው ያ ማለት ወደ ነብዩላህ ኢብራሂም ያገነባብ ስልት ሂጅርን አስገብቶ ከካዕባ መልሶ ለመገንባት ፍላጎት አደረበትና ጥሩ ሰው ስለነበረ እስኪ ዑለማዎችን ላማክር ብሎ ኢማሙ ማሊክን አማከረ። ዩርዋ አነ ማሊከን ቃለ ለሁ ኢማሙ ማሊክም እንዲህ ያሉት ይባላል፣ ኡትሩክሃ ተወው እባክህ መልሰህ አትገንባ አሉት። ለምን? አኽሻ አን የሲረ ሃዘል በይቱ ሉዕበተን ፊ የዲል ሙሉኪ ኩለማ ጃአ መሊኩን ገየረ ፊሂ። ይሄ በይቱላህ የተቀደሰው ቤት ማንም ንጉስ በመጣ ቁጥር የሱ መጫወቻ ይሆናል ብዬ ሰጋለሁኝ። ዛሬ አንተ ትመልሰዋለህ ወደ ትክክለኛው ይዘቱ፣ ነገ ደግሞ ሌላ ንጉስ ሲመጣ አንተን የሚጠላ ሲመጣ ደግሞ ያንተን አሻራ ለማጥፋት ሲል ደግሞ መጫወቻ ይሆናል ብዬ ስለምሰጋ ተወዋሉ። ከዛን ወቅት ጀምሮ እንግዲህ አሁንም እንደምታዩት አላህ ወፍቋችሁ ሐጅና ዑምራ የሄዳችሁ ያው ሂጅሩ ውጭ ላይ ነው ያለው እስካሁን ድረስ ማለት ግን ሚነል ካዕባ ነው ማለት ነው። ሁክሙ እንደዛ ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም በዚህ ምክንያት ትተውታል ማለት ነው። ኸሽየተ አን ዩፍተተን አናስ ሰዎች እንዳይፈተኑ ብለው ትተውታል። ታዲያ ይሄ ሐራም ነው ልንል ነው? አሁንም ሙጀረደ ተርክ ላ ያዕኒ ተሕሪም ሐራም ማለትን ያንን ነገር ለማሳየት ሁለተኛ ምሳሌ እናምጣ። ተረከ ሰለላሁ ዐለይሂ ወሰለም ሰላተ ተራዊሒ ኸልፈ ኢማሚን ዋሂድን ከአንድ ኢማም ጀርባ ሆነው እንዳይሰግዱ ተራዊሕን ይህን ተው የአላህ መልእክተኛ። ለምን? ኸሽየተ አን ቱፍረደ ዐላ ኡመቲሂ ማህበረሰባቸው ኡማቸው ላይ ዋጅብ እንዳይሆን በመስጋት ነገር ግን ወፈዓለሃ ሰይዱና ዑመሩ ረዲየላሁ ዐንሁ ወቃል ኒዕመቲል ቢድዓቱ ሃዚሂ። ሰይዱና ዑመር ግን በሰይዱና ኡበይ ብኑ ከዕብ ጀርባ ሰሓቦች ተከትለው እንዲሰግዱ አድርገው ከሌሊቱም መጨረሻ ላይ አድርገው በዚህ ሱራ በዚህ ቅርጽ 20 ረክዓ አድርገው ነብዩ አለይሂ ሰላም ስንት ረክዓ እንደሰገዱም አልተነገረም። እሳቸው ግን 20 ረክዓ አድርገው 3 ረክዓ ውትር ጨምረውለት አሁን እስካሁን ድረስ በመጣው መልኩ እንግዲህ በቅርቡ የ8 ረክዓ ጉዳይ በቅርቡ የመጣ ኢሹ ነው። በዚህ መልኩ አዲስ ቢድዓ መጡና ኒዕመቲል ቢድዓቱ ሃዚሂ እስመል ኢሻራ መሕሱስ ለሆነ ነገር ነው ይሄ የሚታየው ይሄ ፊዚካሊ እየተሰራ ያለው እንዴት አይነት ውብ የሆነ ቢድዓ ነው ብለው ተናገሩ። እና ይህንን ረሱል ሰለላሁ ዐለይሂ ወሰለም ትተውታል። ነገር ግን ወደ ሰይዱና ዑመር በምንመጣበት ጊዜ ወህዩ ስለተቋረጠ አዲስ ወህይ መጥቶ ዋጅብ የሚያደርገው ነገር ስለሌለ ምክንያቱ ስለተወገደ እኔ ሰራዋለሁ ብለው ሰሩት። ታዲያ ይሄ ምን ልንለው ነው? ሐራም ነው ይህንን ነገር መስራት ልንለው ነው? ሰይዱና ዑመር ሰሩት። ሶስተኛን ጨምር እስኪ። ተረከ ሰለላሁ ዐለይሂ ወሰለም አልአምረ ቢሲዋክ መፋቂያ መጠቀምን ሲዋክን ተው። ዒንደ ኩሊ ውዱኢን ሁሌም ውዱእ በሚደረግበት ወቅት፣ ወሰላቲን ሁሌም ሰላት ውስጥ ከመግባታችን በፊት። ለምን? ኸሽየተ አን የሹቀ ዐለይሂም ማህበረሰባቸው ኡማቸው ላይ መሸቃ እንዳይመጣ። ምክንያቱም ሁልጊዜ ካደረጉት ሁልጊዜ መፋቂያ ተጠቀሙ ልንባል ነው። ይሄ ደግሞ መሸቃ ነው። ወበቂየል አምሩ ዐለል ኢስቲሕባቢ ወለም የዱለ ተርኩሁ ሰለላሁ ዐለይሂ ወሰለም ዐለ ተሕሪም። አዎ ሙስተሐብ ነው። ቀብለል ውዱእ ወቀብለ ሰላህ ሲዋክ ማድረግ ጥሩ ነው። ለውላ አን አሹቀ ዐላ ኡመቲ ለአመርቱሁም ብሲዋክ ዒንደ ኩሊ ውዱእን ወዒንደ ኩሊ ሰላቲን። ይሄ ሀሳብ አለ እስካሁን ሱና ሆኖ ቀጥሏል። ግን ሐራም አይደለም፣ እየተጠቀም ነው፣ ሱና ነው። ወልዓክስ። አራተኛ ተረከ ሰለላሁ ዐለይሂ ወሰለም ተእኺረ ሰላት ልዕሻእ ኢላ ሙንተሰፊ ሌይል ኸሽየተ ልመሸቃ ዐለይሂም ወበቂየ ተእኺሩሃ ኢላ ዛሊከ ልወቅት ሙባሐን ላ ሐራማ። ወደ ኒስፈ ሌይል ድረስ ዒሻእ ሰላትን ማቆየትን ረሱል ሰለላሁ ዐለይሂ ወሰለም ኡማው ላይ አሁንም መሸቃ እንዳይፈጠር ምን አድርገዋል? ትተውታል። ነገር ግን ወደ ኒስፈ ሌይል ማቆየቱ ሙባህ ሆኖ ቆይቷል እንጂ ሐራም አይደለም። ኒስፈ ሌይል ድረስ መስገድ ይቻላል። ሐራም ነው ያለ ማንም አካል የለም ማለት ነው። ወዚድ ዐላ ዛሊክ ረዋሁ አልቡኻሪዩ አነ ኻሊድ ብን አልወሊድ ረዲየላሁ ዐንሁ ቃል ኡቲየ ነቢዩ ሰለላሁ ዐለይሂ ወሰለም ቢደብን መሕኑዝን አይ መሽዊይን
فأتي به إلى مائدته فرفع يده منه فقلت أحرام هو يا رسول الله؟ قال لا ولكن لم يكن بأرض قومي فأجدني أعافه. قال خالد فاجتررته فأكلته ورسول الله صلى الله عليه وسلم ينظر. سيدنا الإمام البخاري بزقبولن باستلالفولن حديث سيدنا خالد بن وليد رضي الله عنه وأرضاه كنبي عليه الصلاة والسلام قال አንድ ወቅት በተቀመጡበት ወቅት ማዕድ መጣ። እዚህ ማዕድ ውስጥ ሊመገቡ እጃቸውን ከላኩ በኋላ ይሄ ነገር እኮ ضب ነው አሏቸው፣ ወከሎ ነው አሏቸው። ከዚያም እጃቸውን ሰበሰቡ። ሊበሉ አስበዋል፣ እጃቸውን ሰበሰቡ። ምን ነው ያ ረሱላላህ አሐራሙን ሁወ፣ ይሄ ስጋ ሐራም ነው ማለትዎት ነው እንዴ ብሎ ሰይዱና ኻሊድ ኢብኑ ወሊድ የአላህን መልእክተኛ ዓለይሂ ሰላቱ ወሰላም ጠየቃቸው። እሳቸውም ላ ሐራምማ አይደለም አሉት። ነገር ግን እኔ አገር ላይ ስለሌለ እኔ ባደግኩበት ካልቸር ይሄ እንስሳ ስለማይበላ ነፍሴ ትጠላዋለች አሉ። ሰይዱና ኻሊድ ሳብ አድርገው በደንብ አድርገው በሉት። ረሱል ሰለላሁ ዐለይሂ ወሰለም እየተመለከቱ አልበሉም። እና የወከሎ ስጋ ሐራም ነው ልንል ነው? ሐራም አይደለም። سيدنا خالد بلتوال. فمن أين للمانعين أن يقولوا كل ما لم يفعله الرسول صلى الله عليه وسلم ولا أصحابه فهو بدعة ضلالة. الرسول صلى الله عليه وسلم إن بالدربوቻቸው ያልሰሩ ስራ በሙሉ ቢድዓ ضላላ ነው፣ የጥመት መንገድ ነው እንዴ ሊሉን ቻሉ። መውሊድን የከለከሉ ወንድሞቻችን አላሁ ተዓላ እንዲህ ብሎ ሳለ ወማ ነሃኩም ዐንሁ ፈንተሁ፣ አላህ ከከለከላችሁ አላህ ረሱል ሰለላሁ ዐለይሂ ወሰለም ከከለከሏችሁ ነገር ተከልከሉ ብሎን ሳለ ወለም የቁል ወማ ተረከ፣ የተወውን ነገር ተዉ አላለንም። አላህ ወማ ተረከ ፊዕለሁ ፈንተሁ ዐንሁ፣ ነቢዩ ያልሰራውን ስራ ተከልከሉ አላለንም። ወማ ነሃኩም ዐንሁ፣ የከለከላችሁን ነገር ተከልከሉ ነው። ወቃለ ሰለላሁ ዐለይሂ ወሰለም ወማ ነሃይቱኩም ዐንሁ ፈጅተኒቡህ፣ የከለከልኳችሁን ነገር ራቁት ነው ያሉት። ወለም የቁል ወማ ተረክቱሁ ፈጅተኒቡህ፣ የተውኩትን ነገር ራቁ አላሉም የአላህ መልክተኛ ዐለይሂ ሰላቱ ወሰላም። ኢዘን ፈኢነ ሙጀረደ ተርኪሂ ሰለላሁ ዐለይሂ ወሰለም፣ ነቢዩ አንድን ነገር መተዋቸው ሊሸይኢን ለሆነ ነገር ማ የዱሉ ዐላ ሑክሚን ዋሒድን ፈቀጥ፣ አንድን ሑክም ብቻ ሊሰጠን አይችልም። ወሁወ አነ ሃዘል መትሩከ ለይሰ ዋጅበን፣ ያ የተተወው ነገር ዋጅብ ነገር አለመሆኑን ነው የሚያሳየን። ሊአነሁ ለው ካነ ዋጅበን ለማ ተረከሁ ሰለላሁ ዐለይሂ ወሰለም፣ ረሱል ሰለላሁ ዐለይሂ ወሰለም አይተውትም ነበር። ኢዘን ያ ጀማዓ ኹዙሃ ቃዒዳ፣ ረሱል ሰለላሁ ዐለይሂ ወሰለም መቼም ቢሆን ሐራም ነገርን ሊሰሩ አይችሉም። ሙባህ ነገርን ይሰራሉ፣ ሱናን ይሰራሉ፣ ዋጅብን በግዴታነት ይሰራሉ። መክሩህን አንዳንድ ጊዜ ለማሳየት ሊሰሩ ይችሉ ይሆናል። ከዛ ውጭ መክሩህንም አይሰሩም። ሐራም ነገርን ግን በፍጹም አይሰሩም። በዚህ ተቃራኒ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ዋጅብ የሆነን ነገር በፍጹም አይተውም። በፍጹም ማለት ነው አይተውም። ሙስተሐብ የሆነን ነገር ለማሳየት ሊተዉ ይችሉ ይሆናል። ገብቷችኋል አይደል? ይሄን እንደ ቃዒዳ መያዝ ያስፈልገናል። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ያልሰሩት ስራ ዋጅብ አይደለም ማለት ነው። ገብቷችኋል አይደል? እና ያንን ነገር ደግሞ መተው ግዴታ ነው። ያንን ነገር መስራት ሐራም ነው ማለትን በፍጹም አያሲዘንም ማለት ነው። አያሲዘንም እና ይሄንን ደንብ መውሰድ ያስፈልጋል የሚለውን ነገር እንድንወስደው ነው ማለት ነው። ሌላ አንድ የምታስቅ ተስጂር አለች። ይህቺ ፓወርፖይንት አንዳንድ ወንድሞች ዳዒዎች መሻይኾችም ጭምር ያነሱታል። ሸይኽ አልአልባኒ ይህን ሲያነሱ ሰምቻለሁኝ። ሸይኽ ኢብኑ ዑሰይሚን ይህን ሲያነሱ ሰምቻለሁኝ። ከዚያ በኋላ የመጡ ዱዓቶች በሙሉ መውሊድን ቢድዓ ለማድረግ ይችን ጥያቄ ይጠይቃሉ። ምን ብለው ይጠይቃሉ? ሀሊል ኢሕቲፋሉ ቢልመውሊድ ጣዓ አም ማዕስያ የሚል ጥያቄ ይጠይቃሉ። ማዕስያ ነው ካልከኝ
ዘጋ ነው። ጣዓ ነው ካልከኝ ግን እያሉ ሀል ዓሊመሃ ነቢዩ ዓለይሂ ሰላቱ ወሰላም አም ጀሂለሃ። ጀሂለሃ ካልክ ኢትሃሙ ነቢ ሰለላሁ ዓለይሂ ወሰለም ቢልጀህል ነው። ነገር ግን ዓሊመሃ ካልክ ሀል በለገሃ ረሱሉላህ ሰለላሁ ዓለይሂ ወሰለም ለማህበረሰቡ አድርሰውታል ወይንስ ደግሞ አም ለም ዩበሊግሃ ወይንስ አላደረሱትም። አላደረሱትም ካልክ ኢትሃሙን ቢዓደም ተብሊግ አላደረሱትም እያልክ ነቢዩን ዓለይሂ ሰላቱ ወሰላም በኽያና እየተቸህ ነው። አድርሰውታል ካልክ ቁል ሃቱ ቡርሃነኩም ኢንኩንቱም ሳዲቂን የታለ ማስረጃችሁ እውነተኞች ከሆናችሁ ብለው ይህን ጥያቄ ያነሳሉ። ይሄኔ ቢድዓ ነው ራሱ ጥያቄው ብዬ ነው ማስበው። ካሁን በፊትም ይህን ሀሳብ ይዞ መጥቶ ሊከራከረኝ የሞከረን አንድ ኡስታዝ የምታነሳው ጥያቄ ራሱ ቢድዓ ነው ብዬዋለሁ። ጥያቄውን ግን እስኪ እንገልብጠው። ምን ብለን እንጠይቅ? መውሊድን የሚከለክሉን ወንድሞቻችንን ሀል ልእሕቲፋሉ ቢልመውሊድ ሰለላሁ ዓለይሂ ወሰለም በመውሊድ እሕቲፋል ማድረግ መውሊድን ማውጣት ጣዓ አም ማዕስያ? ማዕስያ ነው ይለናል አይደለም? ይሄ ወንድም መርሓባ ማዕስያ ነው የሚለኝ። ይሄም እንትን ያደረግኩትን ወንድም ማዕስያ ነው አለኝ። ይሄን ጥያቄ ስጠይቀው ሀል ዓሊመሃ ነቢዩ ሰለላሁ ዓለይሂ ወሰለም አም ጀሂለሃ? ይህንን ማዕስያ ረሱል ሰለላሁ ዓለይሂ ወሰለም ያውቁታል ማዕስያ መሆኑን ወይንስ አያውቁትም? አያውቁትም ለማለት ነው የዳዳው ይሄ ኡስታዝ። ግን ኢትሃሙ ነቢ ዓለይሂ ሰላቱ ወሰላም ቢልጀህል ነው ስለው በጣም ነው የደነገጠው። ምክንያቱም ረሱል ሰለላሁ ዓለይሂ ወሰለም ይህን ያህል ትልቅ ሙንከር አንተ ትልቅ የሆነ ቢድዓ ነው እየሰራ ያለው ብለህ እኔን ኢንካር እያደረግ እንዴት አያውቁትም ትላለህ? ስለዚህ ረሱልን ሰለላሁ ዓለይሂ ወሰለም በጀህል ኢትሃም እያደረግካቸው ነው ማለት ነው። ዓሊመሃ ወደሚለው ከመጣን አሁንም ሌላ ሁለት ሌፍት ኤንድ ራይት ጥያቄዎች ይመጣሉ። ሀል በለገሃ ረሱሉላህ ሰለላሁ ዓለይሂ ወሰለም ታዲያ ይህንን ማዕስያ መሆኑን ለማህበረሰባቸው አስተምረውታል? አም ለም ዩበሊግሃ ነው ወይስ አላደረሱትም? ለም ዩበሊግሃ ካለ አላደረሱትም ካለ አሁንም ኢትሃሙ ነቢ ዓለይሂ ሰላቱ ወሰላም ቢዓደም ተብሊግ ረሱል አላደረሱትም ብሎ ዒልምን ደብቀዋል እያለ እየተቸ ነው ማለት ነው። ይሄ ሊል አይችልም። ስለዚህ የት ጋር ነው የሚመጣው? በለገሃ አድርሶታል ነው። ስለዚህ ቁል ሃቱ ቡርሃነኩም ኢንኩንቱም ሳዲቂን የታለ መውሊድ ቢድዓ ነው መውሊድ ማዕስያ ነው ያሉበትን ነስ ሰሪሕ ወሰሒሕ ያሳየኝ። እንዲህ አድርጎ ካልጠየቁ አይሆንም። እና ስለ መውሊድ እንትንነት የሚጠይቁ ወንድሞች ይሄ ነው። ጣዓ ነው ከተባለ ኸላስ ጣዓ ከሆነ የጁዙ ልእሕቲፋሉ ብሂ ወንተሃል አምር። ጣዓ ነው ካለን በቃ ኸላስ እንገላገላለን። ጣዓማ ከሆነ ይሄው እኛም ጣዓ ነው ብለን አላህና መልእክተኛውን እየታዘዝን መውሊድን እያከበርን። እንዲህ ብሎ ጥያቄውን መገልበጥ ይቻላል። አሁን እንዲህ ብሎ መጠየቅ ጥሩ ነው ምናምን እያልኩኝ አይደለሁም። ጥያቄው ራሱ ልክ አይደለም። ነገር ግን እንዲህ አይነት ጥያቄ በጣም በዝቶ ነው የምናገኘው ሶሻል ሚዲያ ላይ ምናምንና ሁሌ መውሊድ በመጣ ቁጥር እቺ ጥያቄ ትነሳለችና አክሱ በዚህ መልኩ ነው ሊቀርብ የሚችለው ማለት ነው። ባጭሩ መውሊድ فالاحتفال بالمولد سنة حسنة وليس شيئا يرد الأمة إلى الوراء بل يجدد حب النبي صلى الله عليه وسلم في المسلم ويبث فيه الشعور بالحب للنبي صلى الله عليه وسلم والميل إليه. ባጭሩ መውሊድን ብሬክ ዳውን እናድርገው ካልን ማለት መውሊድ ጣዓ ነው ወይንስ ዒባዳ፣ ዓዳ ነው ወይንስ ዒባዳ፣ ወሲላ ነው ወይንስ ጋያ የሚለውን ነገር ብሬክ ዳውን እናድርገው ካልን ባጭሩ መውሊድ አተገባበሩ ሚነል ዓዳት ነው ብለን መውሰድ እንችላለን። ሚነል ወሳኢል ነው ብለን መውሰድ እንችላለን። አተገባበሩን በተመለከተ ማለት ነው። ነገር ግን ሚንባቢል ጋያ ወሚንባቢል አልፈሕዋ ውስጥ ላይ ካሉት ኮንተንቶች አንጻር ደግሞ ካየነው ሱና ነው ልንለው እንችላለን። ለምን መሰላችሁ? ባለፈው ብያለሁ፣ መውሊድስ ቁርአን መቅራት ነው። ሱና ነው ቁርአን መቅራት። እነዚህ አፍራዶችን ከወሰድን ማለት ነው። ሰደቃ ማብላት ነው። ሰደቃ ማብላት ሱና ነው አይደል? መድሐ ረሱል ነው ዓለይሂ ሰላቱ ወሰላም። ረሱልን መድሕ ማድረግ ሱና ነው አይደለም እንዴ? ሌሎችም ዱዓ ማድረግ ነው። ዱዓ ማድረግ ሱና ነው። እነዚህን አፍራዶችን ካየን ሱና ነው ማለት እንችላለን። ነገር ግን ካተገባበሩ አንጻር ከቅርጹ ከይዘቱ አንጻር ደግሞ ወሲላ ነው፣ ሚነል ዓዳት ነው። ዓዳ ደግሞ ማዕቁለል ማዕና እስከሆነ ድረስ ሙዓለል ነው ማለት ነው። አልሑክሙ የዱሩ መዓ ኢለቲሂ ውጁደን ወዐደማ ማለት ነው።
እና ደግሞ አልወሳኢል ተእኹዝ አሕካመል ጋያት ወልመቃሲድ ወሳኢሎች ደግሞ የመቃሲዳቸውን የጋያቸውን ሁክም ይይዛሉ ማለት ነው። ኢንተሃል አምር በዚህ መልኩ ብንወስደው ጥሩ ነው። በመጨረሻ ብዙ ነገር ማለት ይቻላል በመውሊድ ጉዳይ ላይ። ነገር ግን መውሊድን የፈቀዱ ዑለማዎችን እስኪ እንደው ስማቸውን ቢያንስ እንደው ለበረካው እነዚህን ዑለማዎች በስም ደረጃ እንተዋወቅ። በእርግጠኝነት ካሁን በፊት መውሊድ አይቻልም የሚሉ ዑለማዎች ወንድሞቻችን እነዚህ ሁሉ ዑለማዎች መውሊድን እንደፈቀዱ ወይ ደብቀውታል ወይ አያውቋቸውም መውሊድን እንደሚፈቅዱ እነዚህ ሁሉ አጅላዎች ማለት ነው። እንደው ለናሙና ያህል ነው እንጂ ሌሎቹንም ዑለማዎች በሙሉ ብንፈትሻቸው እንደው መሊክ ሙዘፈር ኦፊሴላዊ በሆነ አግባብ መውሊድን ማክበር ከጀመረ ዕለት ጀምሮ በመውሊድ ጉዳይ ላይ የተናገረ ዓሊም ካለ ባይ ዲፎልት ይፈቀዳል የሚለው ላይ ነው የሚወድቀው። እንደው በደንብ እንደው ማለት እስቲቅራ እናድርግ ብለን በሕስ ብንሰራ ማለት ነው። ቢድዓ ነው የሚሉ በጣም ኢምንት በጣም አናሳ ዑለማዎችን ቢድዓ ማለት ቢድዓ ضላላ ነው የሚሉ ዑለማዎችን የምናገኘው። መዓ ዛሊክ ግን ዑለማዎቻችንም ስማቸውን ሲጠቅሱ አንሰማም፣ ዱዓቶችም ስማቸውን ሲጠቅሱ አንሰማም። እነዚህን ዑለማዎች ማለት ነው። ግን እነዚህ ሁሉ መውሊድ ይፈቀዳል ያሉ ከፊሎቹም መውሊድ ስለመፈቀዱ መጽሐፍና ሪሳላ የጻፉ ትልልቅ አኢማዎች ናቸው። አልሓፊዝ ኢብኑል ጀውዚ ዓለይሂ ረሕመቱላህ 510 ዓመተ ሂጅርያ ላይ ወደ አኼራ ሄዱ። አልኢማሙ ነወዊ ረሕመቱላሂ ዓለይሂ 631 ዓመተ ሂጅርያ ወደ አኼራ ሄዱ። አልኢማሙ አቡ ኸጣብ ኢብኑ ዲሕያ ረሕመቱላሂ ዓለይሂ 633 ላይ ወደ አኼራ የሄዱ መጽሐፍም የጻፉ ያኔ በመሊክ ሙዘፈር ወቅት ማለት ነው። ልክ መውሊድን ኦፊሴላዊ በሆነ አግባብ ሲያከብር መጽሐፍ የጻፉለት ትልቅ ኢማም ናቸው። አልኢማሙ አቡ ሻማ አልመቅዲሲዩ 665 ወደ አኼራ የሄዱ። አልኢማሙ ዘሃቢዩ የኢማም ኢብኑ ተይሚያ ደረሳ 748 ዓመተ ሂጅርያ ወደ አኼራ የሄዱ። አልኢማም ኢብኑ ከሲር የኢብኑ ተይሚያ ደረሳ 774 ዓመተ ሂጅርያ ወደ አኼራ የሄዱ። አልሓፊዙ አልዒራቅዩ 806 ወደ አኼራ የሄዱ። አልሓፊዙ ኢብኑ ሐጀር አልዓስቀላንዩ 852 ዓመተ ሂጅርያ ወደ አኼራ የሄዱ። አልሓፊዙ ሰኻዊዩ 902 ዓመተ ሂጅርያ ወደ አኼራ የሄዱ። አልኢማም ጀላሉዲን ስዩጢ 911 ዓመተ ሂጅርያ ወደ አኼራ የሄዱ። አልሓፊዙ ሽሃቡ አልቀስጠላኒ 923 ላይ ወደ አኼራ የሄዱ። አልኢማም ኢብኑ ሐጀር አልሀይተሚይ 973 ወደ አኼራ የሄዱ። አልኢማሙ አልኸጢቡ ሽርቢኒይ 977 ወደ አኼራ የሄዱ። አልኢማም ሙላ ዓሊ አልቃሪ 1014 ዓመተ ሂጅርያ ላይ ወደ አኼራ የሄዱ። አልኢማሙ አልሙቅሪ 1040 ላይ ወደ አኼራ የሄዱ። አሸይኽ ኢብኑ ዓቢዲን አልሐነፊዩ 1252 ላይ ወደ አኼራ የሄዱ። ወዚድ ዓላ ዛሊክ በዘመናችን ያሉ ጅምሁር አልዑለማ መውሊድ ይፈቀዳል የሚሉት በዘመናችን ያሉ ሀገራት እንደው ከሳዑዲ ውጭ ብሎ ደፍሮ መናገር ይቻላል። መውሊድ ሳዑዲም አሁን ትጀምራለች በቅርቡ ኢንሻአላህ። ሁሉም ሀገሮች መውሊድን ያከብራሉ። አንተ ከየት መተህ ነው ታዲያ መውሊድ ቢድዓ ነው? እሺ ማለት እኮ መብትህ ነው፣ ችግር የለውም ሐቢቢ። ነገር ግን ሌሎችን ማፈን ጭራሽ ይባስ ብሎ መውሊድ እንዲህ ነው እንደዛ ነው እየተባሉ ብዙ ኹራፋት ነገሮች የሚወሩበት አግባብ አለ። ይህንን በቀጣይ እንትን ላይ መጣበት ይሆናል ባይዘወይ። ለማንኛውም ኢብኑል ጀዘሪ ስለ ዊላዳቸው በተመለከተ በዚህ መልኩ አስቀምጠዋል። የነቢዩና ዓለይሂ ሰላቱ ወሰላም ወለይለቱ መውሊዲሂ ሸሪፍ እንሸቀ ኢዋኑ ኪስራ ሐታ ሰሚዐ ሰውተሁ ወሰቀጠ ሚንሁ 14 ሹርፋ እያሉ ስለ ረሱል ሰለላሁ ዓለይሂ ወሰለም ሙሐመድ ብኑ ሙሐመድ ብን ዓሊይ ብን ዩሱፍ አዲመሽቅዩ ثم الشيرازي الشافعي المقرئ كنيته أبو الخير ويعرف بابن الجزري 751 እስከ 833 ዓመተ ሂጅሪያ የነበሩ ናቸው። ሸይኹ ሹዩኽ አልቁራእ ናቸው። አልኢማሙ አልሓፊዙ ሻፊዒዩ ወሰነዱ ልሙቅሪኢን ይሄ በቂራአ ዒልም አልቂራአ ላይ ሸይኹል መሻይኽ ናቸው። እነዚህ ስለ ነቢዩ ዓለይሂ ሰላቱ ወሰላም በጣም በሰፊው እንትን አድርገዋል ማለት ነው። አልባዒሱ ዓላ ኢንካር ልቢድዕ ወልሐዋዲስ የሚለው መጽሐፋቸው ላይ ደግሞ ኢማም አቡ ሻማ ላይ እንዲህ ብለው አስቀምጠዋል። ወሚን አሕሰኒ መብቱዲዐ ፊ ዘማኒና ሚን ሃዘል ቀቢል አሉ። በዘመናችን ከተፈጠሩ ጥሩ ከሚባሉ ቢድዓዎች መካከል ማካነ ይፍዓሉ ቢመዲነቲ ኢርቢል ከተማ ላይ የሚሰራው ቆንጆ ቢድዓ ነው አሉ።
جبرها الله تعالى كل عام في اليوم الموافق ليوم مولد النبي صلى الله عليه وسلم من الصدقات والمعروف وإظهار الزينة والسرور، فإن ذلك مع ما فيه من الإحسان إلى الفقراء مشعر بمحبة النبي صلى الله عليه وسلم وتعظيمه وجلالته في قلب فاعله، وشكر لله سبحانه على ما من به من إيجاد رسوله الذي أرسله رحمة للعالمين صلى الله عليه وسلم وعلى جميع المرسلين. وكان أول من فعل ذلك بالموصل الشيخ عمر بن محمد الملا أحد الصالحين المشهورين، وبه اقتدى في ذلك صاحب إربل وغيره رحمهم الله تعالى بلو لما جمر جزيهن بموصل كتما جزات وسط يجمرد شيخ عمر بن محمد ناتشوالو. شيخ عمر بن محمد بزيو بملك مظفر وقت أكوابي ينبرو ناتشو كذا ملك مظفرنا ليلوش تكتلو تالو حتى بمشايخوش اللي تجمروا يالونو إمام أبو شامة عليه رحمة الله እነዚህን ታሪኮች ብናያቸው በጣም ጥሩ ነው የሚሆነው ማለት ነው። ለዛሬ ይሄንን ያህል ካልኩኝ ይበቃናል። በቀጣይ በዚህ ጉዳይ ላይ አንድ ቪዲዮ የምሰራው መውሊድን ቢድዓ ضላላ ነው ያሉ ዱዓቶች፣ መሻይኾች፣ ዑለማዎች እንዴት ነው ተናቁድ የለውም ወይ ንግግራቸው እርስ በራሱ የሚለውን አንድ ቪዲዮ መጣላችኋለሁኝ። ከዛ በኋላ የረሱልን ሰለላሁ ዐለይሂ ወሰለም ህልፈተ ሞት አስመልክቶ አንድ ቪዲዮ ሰራና መጨረስ ይመስለኛል። ለዛሬ እዚሁ ላይ እናስደግፈው። ወሰለላሁ ወሰለም ዐላ ሰይድና ሙሐመድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።